በህይወት አውድ ውስጥ ትልቅ እውነት አለ። ብዙ ከምናገር ብዙ የሚመሰከርለት የተመሰከረለት ወይም በህይወት ደረጃ ይበልጣል። በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ወደ ታች ስናነብ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ እያለ ወደ ታች ይመጣና ቁጥር 20 ላይ እንደዚህ ይላል፣ እነርሱም ወጥተው በየስፍራው ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር። ስለዚህ ምንድነው? ብዙ ከምናገር ብዙ ምስክርነት ያለው በህይወት ደረጃ ይበልጣል። በኢየሱስ ስም በሚታወሩት ቃል ብቻ ሳይሆን የሚታወሩትን ቃል ሁሉ በሚከተል ምልክት እግዚአብሔር ያሳርፋችሁ፣ ይባርካችሁ። ይሄ ምልክት ይሄ ምስክርነት ቃሉን ተቀባዮቹ እንዲያጸኑት የሚያደርገው መፈወስ ሊሆን ይችላል። የእግዚአብሔርን ክብር ሰዎች በዛ ቃል ውስጥ በሚናወራው ቃል ውስጥ ሴንስ ማድረግ ሊሆን ይችላል። ወደ እግዚአብሔር ሰው በንስሐ መመለስ ሊሆን ይችላል። የተለያየ ወደ እግዚአብሔር ሰውን የሚያስጠጋ መንገድ ነው ምስክርነቱና እግዚአብሔር ከምናወራበት አውድ ይልቅ በሚመሰከርልን አውድ ይባርከን። ተባረክ።